ተኛ እሺ በደንብ ተኛ ተኛ በቀጣይ ሊታረዱ የተዘጋጁት የወሎ ክርስቲያኖች ናቸው እኔ አይደለሁም ያልኩት ራሱ አራጁ ጽንፈኛው የዋሃብያ ቡድን ምን እንደሚል ሰምተን እንመለስ አይ የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መዋጠን ቀስ በቀስ ህዝቡን ወደ ጂሃዲስ አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ካሚሴ ቦረና መከለ ሰላም ሳይንት ሁሉም የኛ ድርጅታችን እንዲደግፍ ጥሬን ቢላ የተሳለ በሬ ሳሪ ይበላል አሉ። እዛ አርሲ መስሎ ነበር ሩቅ መስሎ ነበር አለ ይመጣልሃል እዛው ያለህበትን ቀጣይ ወሎ ተብሎ የለ ወሎ ሲያልቅ ደግሞ ሸዋ ነው ሸዋ ሲያልቅ ደግሞ ሸዋ ደግሞ ወስጥ ቀድሞም ጀማምሮታል ሸዋ ላይ ጎንደር ጎጃ ይመጣልሃል ተኛ እሺ በደንብ ተኛ